ግንኙነት በሳምንት 7ቱንም ቀን ቢደረግ የጤና እክል ያመጣል ወይ ነው? የጤና እክል አያመጣም። ከጉዳቱ ይልቅ ጥቅሙ ያመዝናል። ግን ደግሞ ጉዳቱ ምን ሊሆን ይችላል መሰላችሁ? ያው የአቅም ማጣት እና ደግሞ የሰውነታችሁ የመቁሰል ሁኔታ፣ በተለይ የሴቷ ብልት ደግሞ ኢሪቴሽን እና የኢንፍላሜሽን ነገር ሊያመጣ ይችላል። በየቀኑ በተለይ ደግሞ እርጥበት የማይፈጥር አይነት ከሆነ በየቀኑ ግንኙነት ማድረግ የመላጥና የማቃጠል ሲቹዌሽን ሊያመጣ ይችላል። ነገር ግን በሳምንት 7 ቀን ግንኙነት ማድረግ ለጤና ሌላ ለልብና ጭንቀትን ከመቀነስ አንጻር ጥሩ የሆነ እንትን ነው ያለው ኢፌክት ነው ያለው። ነገር ግን ደግሞ ለምሳሌ መውለድ የማይችሉ ሰዎች በተደጋጋሚ እየሞከሩ ያሉ ለምሳሌ ማህንነት ወንድ ላይ ከሆነ በተደጋጋሚ ግንኙነት ማድረግ ይጠበቅባቸዋል። ሴቷ ላይም ቢሆን እንደዛ። በሳምንት 7 ቀን ማድረጉ ጥቅሙን መሰላችሁ? ስፐርሙ እዛ አካባቢ ይሄ እንትኑ ማለት ነው ስፐርሙ ስቶር ስለማይሆን ጄኔቲካሊ ቶሎ ብሎ ዳሜጅ የመሆን ነገሩ ማለት ዲኤንኤው ዳሜጅ የመሆን ነገሩ ይቀንሳል። ስቶር በተደረገ ቁጥር ተጠራቅሞ በተቀመጠ ቁጥር እዛ አካባቢ በሚደረጉ የተለያዩ ሰውነታችን ውስጥ በሚፈጠሩ የተለያዩ ኢንፍላሜሽኖች እና ሌላ ነገሮች በዲኤንኤ ምክንያት ዳሜጅ የመሆን ነገር ይኖረዋል ስፐርሙ ማለት ነው። ግን በየቀኑ ግንኙነት ሲደረግ በየቀኑ አዲስ እየተሰራ ስለሆነ የሚወጣው ፍሬሽ ነው። ግን ደግሞ እና ደግሞ ይሄ ሲንቀሳቀስ የመንቀሳቀስ ሁኔታውን በጣም የተሻለ ነው የሚሆነው በየቀኑ ሲሆን ማለት ነው። ነገር ግን ደግሞ ትንሽ ጉዳት አለው ተብሎ የሚታሰበው ቁጥሩ ይቀንሳል ተብሎ ይጠበቃል። ግን ደግሞ ስቲል ማለት ነው ቁጥሩ እንኳን ቢቀንስ ማስረገዝ ከሚችልበት ቁጥር የወረደ አይደለም። ስቲል ፋርትራይዝ ማድረግ ይችላል ማለት ነው። ሶ በየቀኑ ግንኙነት ማድረጉ አቅም ከማሳጣትና ሴቷን በተወሰነ ሁኔታ ጡንቻዎቿን ከመጉዳት ውጭ የተለየ የጤና ጉዳት እንኳን የለውም ማለት ነው። ስንፈተ ወሲብ ሲባል እኮ ስለ 5 ነገር ነው የማወራው፣ አንድ ነገር ብቻ አይደለም። ስንፈተ ወሲብ በስሩ ብዙ ነገሮችን ይይዛል። ብልት አለመቆም ችግርን ያካትታል። ማለትም አንድ ወንድ ጧጧት ብልቱ ማይቆምለት ከሆነ ወይም በግንኙነት ጊዜ ጭራሽ ማይቆም ከሆነ ልፍስፍስ ከሆነ ወይም ቆመልኝ ብሎ ሲደሰት መሀል ላይ የሚልፈተፈስበት ከሆነ የብልት አለመቆም ችግር አለበት እንላለን። ቶሎ የሚጨርስ ከሆነ ከ3 ደቂቃ ከ1 ደቂቃ በታች ከመጀመሪያ ዙር ያለፈ 6 ወር የቆየ 80% የሚያክለውን ግንኙነቶቹ የሚይዝበት ከሆነ ቶሎ መጨረስ አለበት እንላለን። ዘግይቶ መጨረስ 6 ወር የቆየ 25 እና 30 ደቂቃ እና ከዛ በላይ የሚቆይ ከሆነ ዘግይቶ መጨረስ አለበት እንላለን። በጭራሽ ፍላጎት ከሌለው በሳምንት ምንም አይነት ግንኙነት ማድረግ የማይችል ከሆነ እሱም 6 ወር የሚቆይ ከሆነ የፍላጎት ማነስ እንብሏል። ሁለተኛ ዙር ዝግጁነት ከሌለው ጭራሽ ፍላጎትም ከሌለው ከዛ በኋላ ደግሞ ፍላጎቱ ኖሮት ግን ብልቱ ዝግጁ ማይሆንለት ከሆነ ለሁለተኛ ዙር ዝግጁነት ማጣት እንለዋለን። ስለዚህ እነዚህ 5ቱን ከስንፈተ ወሲብ ስር ነው ያሉት። ኦኬ። ስለዚህ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮችን ለአግባብነቱ መርመራችሁ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በር ሁል ጊዜ ክፍት ነው። ባይ ባይ። ከግንኙነት በፊት ሽቶ መቀባት ግንኙነቱ ላይ በደንብ እንድትቆዩ ያደርጋችኋል የሚል ነገር ደግሞ ስትናገሩ ሰማው። ይሄን ነገር በደንብ ግልጽ አድርጌ ልንገራችሁ። ግንኙነት ላይ ስንፈተ ወሲብ ካለባችሁ ሽቶ አያድናችሁም፣ አያክማችሁም። ነገር ግን ሽቶ የሚጠቅማችሁን ቦታ ልንገራችሁ። ሽቶ ሙድ የማረጋጋት ጥሩ ስሜት እንዲሰማችሁና ቦታውን ኢንጆይ እንድታደርጉት ሁኔታው ደስታ እንዲፈጥርላችሁ የማድረግ አቅም አለው። ስለዚህ ግንኙነት በምታደርጉበት ሰዓት ላይ ጥሩ መዓዛ የሚሸታችሁ ከሆነ እንድትረጋጉ፣ ስሜታችሁም ዘና እንዲልና ደስተኛ እንድትሆኑ ሊያደርጋችሁ ይችላል። ይህም ጤናማ ግንኙነት ላይ ከሆናችሁ ወይም ደግሞ ስንፈተ ወሲብ ከሌለባችሁ የዚህን ጊዜ ዘና ብላችሁ እንድታደርጉ ይረዳችኋል እንጂ ስንፈተ ወሲብን አያክምም። ስለዚህ ነገር ጥንቃቄ እንድታደርጉ ነው። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ በሌላ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ሌሊት ይቆማል፣ ነገር ግን ጠዋት ስነሳ ብልት አይቆምም ለምትሉ ሰዎች ነው ይሄ ደግሞ ማወቅ ያለባችሁ ነገር። ሌሊት ላይ ብልት ከ3 እስከ 5 ጊዜ ድረስ እየተነሳ የመመለስ አይነት ባህሪ ያለው። ስለዚህ ጠዋት ላይ መጨረሻ ላይ የሚሆነውን ያንን መነሳትና መተኛት ያንን ነው የምታስተውሉት ነው። ነገር ግን ጠዋት ያንን ሳታዩት ቀርታችሁ ማታ ግን እንደሚነሳ እርግጠኛ ከሆናችሁና ማታ ድንገት ብድግ ስትሉ እንደዛ አይነት ነገር ካያችሁ የዛን ጊዜ ችግር አለ ማለት አይደለም። እሺ፣ ዋናው እየተነሳ ይተኛል ወይ ነው። ይሄ ኖክቸርናል ፒናይል ቱሜሰንስ የምንለው ተፈጥሯዊ መንገድ ሰውነታችሁ ብልታችሁን ለመጠበቅ የሚያደርገው ነገር እየተካሄደ መሆኑን ሌሊት ላይ ያለው ነገር ካስተዋላችሁ ያ በበቂ መልኩ ይጠቁመናል ማለት ነው። በግንኙነት ሰዓትም ችግር የሚኖር ከሆነ ጠዋትም ሌሊትም የማይቆም ከሆነ የዛን ጊዜ መታችሁ ባለው ስልክ የደወላችሁ ቀጠሮ በማስያዝ ሕክምና ማግኘት ትችላላችሁ። ዶክተር ቤቴልኝ ባይ። እሺ፣ ወንድ ልጅ የዘር ፍሬ ብቻ ስላለው ወይንም ደግሞ የዘር ፍሬው ግንኙነት ሲያደርግ ስለፈሰሰ ብቻ ማስረገዝ ይችላል ወይ ነው አይደል ጥያቄው? አይችልም። የወንድ ልጅ የዘር ፍሬ ብቻ ስላለው ፈሳሹ ስላለው ብቻ መሀን አይደለም የሚለውን ሊያረጋግጥላችሁ አይችልም። ምክንያቱም መሰላችሁ እዛ የዘር ፍሬ ውስጥ ያለው ስፐርሙ ቁጥሩ
ማስረገዝ የሚችለውን መጠን ያክል መሆን መቻል አለበት አንደኛ። ሁለተኛ ደግሞ በስትክክል ተንቀሳቅሶ እንቅስቃሴው ኖርማል ሆኖ የሴቷ እንቁላልን ፈርቲላይዝድ አድርጎ ማስረገዝ መቻል አለበት። ሶስተኛው ነገር ደግሞ ምን መሰላችሁ? ኢቨን ሼፑ ማለት ነው የስፐርሙ ሼፕ ትክክለኛ መሆን አለበት። ሼፑም የተበላሸ ከሆነ የወንድ ልጅ የመሃንነት እንትኑ ከፍተኛ ነው ማለት ነው። ስለዚህ ወንድ ልጅ ነጭ ፈሳሹን ስላፈሰሰ ብቻ ወይም ደግሞ ፈሳሽ ስላለው ብቻ ማስረገዝ ይችላል መሃን አይደለም ማለት አይደለም። ምክንያቱም ብዙ ጊዜ የመሃንነት ችግር በትዳር ውስጥም በሴቷ ይላከካል። ግን ነው ሁለቱም መመርመር አለባቸው በስነስርዓት። የወንዱ ደግሞ ፈሳሽ ስላለው ብቻ መሃን አይደለም ማለት አይደለም። ሼፑን፣ እንቅስቃሴውን እና ቁጥሩን በስነስርዓት በምርመራ የተረጋገጠ መሆን መቻል አለበት ማለት ነው። ወንዱንም መሃን አይደለም ችግሩ ከሴቷ ነው ለማለት የእሱም በብዙ መንገድ መረጋገጥ መቻል አለበት። የሴቶች ብቻ ችግር ብቻ አይደለም ይሄ ነገር ማለት ነው። በነገራችን ላይ እረፍት ከግቢ መተን የጤና ተማሪ ስትሆኑ ያው ትምህርቱ ረጅም ዓመት ስለሆነ በተለይ ሜዲካል አያልቅም እና ትንሽ ጊዜ እረፍት ሰጥተው መጣሁኝና ቤት ነኝና ይቺ የመጽሐፍ መደርደሪያ እስከ 12ኛ ክፍል የተማርኩበት ነበረና አንዳንድ መጽሐፎች እነዚህ ኤክስትሪሞች ምናምን ነበር በብዛት የምንጠቀመው ነው። አንዳንድ ትዝታዎች ሲቀሰቀሱብኝ ነበርና እስከ 12 የሆነች የጥናት ሰርቪስ ምናምን ነበረችኝ እና ግን ማለት ነው ባይቶ እዛ ግቢ እያለን ጨጓራ ህመም ጋር ቱ ዘ ኤክስትሪም ኤክስተንት ያስቸግረናል ብዙዎቻችንም ማለት ነው። እና ትዝ ሲለኝ ጌታን ለጨጓራ ህመም ግን ምግብ ሳያኝኩ መዋጥ በጣም ከፍተኛ እንትን እንዳለው ታውቃላችኋ። እና ትዝ ሲለኝ ለካ እኔ ሲጀምር ምንም ትዝ ሲለኝ አይደለም ግቢም ሄጄ መቼም ልሻሻል ያልቻልኩበት ነገር ምግብ አኝኮ መዋጥ ሊትራሊ አልችልም። ጌታን ነው የምላችሁ። በቃ ጸጥ ብዬ ከዋጥኩ በኋላ ነው እንዳላኘኩላ ትዝ የሚለኝ። ኧረ ሲዱ ምን ሆንሽ ነው ምናምን። ከዛ ቀጣዩን እሺ በቃ ቀጣዩን አኝኪና ዋጪ ምናምን፣ ኧረ ጨጓራሽ ተበላሽ ምናምን። ቀጣይም ካኛኩ በኋላ ነው እንትንም ከዋጥኩ በኋላ ነው ትዝ የሚለኝ አለማኘኬ ማለት ነው። ኧረ ጌታ ሆይ እንዴ ባይዜ ለጨጓራ ህመም እንደ ዋና ተደርጎ የሚነሳው ከባክቴሪያ ውጪ ማለት ነው ሳያኝኩ መዋጥ በጣም ችግር እንደሚያመጣ እኔ በራሴ አይቼዋለሁ። እና አላኝክም። በፊት እንደው ሃይስኩል ነበር የተማረ እንዳልኳችሁ። እኔ የተማርኩበት ቦታ ከተማ የሚባል አይደለም ወረዳ ነው። እና ያው ከአንድ ፈረቃ ነው የምንማረው። እንትን የጠዋት ምናምን ስንሆን ከዛ ገጠር ነው እንዳልኳችሁ። ከተማ ትልቅ ከተማ አይደለም። ከብቶች ምናምን ቤት አሉ፣ ወተት ምናምን አለና የሆነ እንትን ቂቤ ምናምን ይበላል ጠዋት እንደ ጨጨብሳ ነገር ምናምን ተደርጎ ማለት ነው። አላኝክም። 1 ሰዓት ተኩል ምናምን ሲል ከዚህ ትንሽ ይነበባል፣ ትነሳላችሁ። ከዛ ጠዋት ትሄዳላችሁ፣ ቁርስ ለመብላት ትሄዳላችሁ። ሰዓት ይረፍዳል ከ1 ሰዓት ተኩል ምናምን አካባቢ ላይ ከዛ እኔ አላኝክም። ጸጥ ብዬ ነው ውጭ የሚሄደው እና ክሮኒክ የሆነ ጋስትራይተስ አለብኝ ጌታ እና ጨጓራ ህመም ደግሞ ምን ያክል ሰላማችሁ እንደሚነሳችሁ የምትታመሙ ናችሁ ብታውቁት። እና ትዝታዎቼን እስኪ በነገራችን ላይ የሆነ ረጅም ጊዜ ያሳለፋችሁበት ቦታ መሄድ ያስደስታችሁ የሆነ አመት በኋላ ባይዞ የብሬ የመጀመሪያ ባሽ ነን። ብርሃኑ ያስፈተነው የመጀመሪያ ባሽ ሩቅ ሀገር ሄደን የተፈተነው ሀረማያ ማለት ነው። ከኛ በጣም ብዙ ሰዓት ያስሄዳል። 1 ቀን ምናምን ሄደን የተፈተነው እና አኝኮ መዋጥ አሁን በአጠቃላይ እንደ ዋነኛ ልነግራችሁ የፈለኩት ነገር ምንድን ነው? ምግብ ስትበሉ አኝኩና ዋጡ። ሊትራሊ ለጨጓራ በሽታ ዋናው እና ደግሞ ክብደት እንዲጨምር ያደርጋል ሰውነታችሁ። ክብደት የመወፈር ችግርም ያመጣል ምግብ አኝኮ አለመዋጥ። ስለዚህ ተጠንቀቁ። እንደኔ አይነት ችግር ካለባችሁ ዝም ብላችሁ ሳታኝኩ የምትውጡ አይነት ሰዎች ከሆናችሁ ሞክሬያለሁ ላሻሽለው፣ ግን አይ ማለት ቅጣት ይፈልጋል። ይህ ሲጀመር የምር በጣም ጤናዬን እያናጋው ነው ጨጓራ፣ በተለይ ግቢ ላይ ስትሆኑ ይርዳው። እና እንዳልኳችሁ ደግሞ ያነበብንባት የተማርኩባት መጽሐፍ መደርደሪያ ነበረች። እሺ አናናስ ወይም ደግሞ ፓይናፕል ከግንኙነት በፊት መጠቀም ምን ጥቅም አለው? አንዳንዶቻችሁ ያው ተደጋጋሚ ስለምትጠቀሙት ለምን እንደምትጠቀሙትም እንተዋወቃለን እና የምር ያ ነገር ጥቅም አለ የለው የሚለውን ነገር በደንብ አብራርቼ ልንገራችሁ። ፓይናፕል ወይም ደግሞ አናናስ የምትጠቀሙ አብዛኞቻችሁ የግንኙነት ፍላጎታችሁን ይጨምራል፣ ሊቢዶ ከፍ እንዲልና አራውዛል ሌቭላችሁን ከፍ እንዲል ያደርጋል ብላችሁ የምታስቡት። ይህንንም ብዙ ጊዜ የሚያገናኙት ውስጡ የሚገኘው ብሮሜሊን የሚለው ኬሚካል ወይም ደግሞ ንጥረ ነገር የሰውነታችሁን የግንኙነት ፍላጎት ይቀሰቅሳል በሚል ነው። ነገር ግን ይህንን ሰፖርት የሚያደርግ ምንም አይነት ሳይንሳዊ ጥናት የለም። ስለዚህ ነገር እንድትገነዘቡት ነው። ሁለተኛው ደግሞ ለምን እንደሆነ አላውቅም የወንድ የዘር ፈሳሽ ጣዕሙ ኦር ሰምቲንግ ጥሩ እንዲሆን ያደርጋል ምናምን ነገር የምትሉም አላችሁ።
ይህም ፍጹም የተሳሳተ ነገር ነው። በእውነታ ግን ትክክለኛው ነገር ራሱን የቻለ ፈሳሽ አለው፣ በደንብ ውሃ ኮንተንት ስላለው ያ በግንኙነት ሰዓት ላይ ውሃ እንዳይጠማችሁ ሰውነታችሁ በደንብ ሃይድሬት አድርጎ ግንኙነት እንድታደርጉ ይጠቅማቸዋል። እዚህ ጋር ደግሞ አናናስ መጠቀማችሁ በውስጡ የሚይዛቸው ቪታሚን ሲ እንደ ካርቦሃይድሬት ያሉት በጣም ይጠቅማቸዋል። ስለዚህ ጤንነታችሁን እንድጠብቁ ሊያደርጉ ይችላሉ እንጂ የወንድ ብልት በደንብ ጠንክሮ እንዲቆም አያደርግም። ከዚህ ተጨማሪ ደግሞ ግንኙነት ፍላጎታችሁን በጣም ከፍ ያደርጋል ተብሎ የሚታሰበው ለራሱ ይህን የሚደግፉ ምንም ጥናቶች የሉም፣ እስካሁን ድረስ ያገኘነው ነገር የለም። ስለዚህ ይህን ነገር አንዳንዶቻችሁ ለስንፈተ ወሲብም እንደ መታከሚያነት የተጠቀማችሁት ነውና ይህ ነገር የተሳሳተ ነው። ስንፈተ ወሲብ ካለባችሁ ብልት ማይቆም ከሆነ ቶሎ መጨረስ ካላችሁ ይሄን ራሱን የቻለ ሕክምና ይፈልጋል። ይህን ሕክምና የምትፈልጉ ከሆነ ባይሌ ስልክ ያለ ደውላችሁ ቀጥሮ ማስያዝ ትችላላችሁ። መልካም ምሽት። ትናንትና ፖስት ያደረግንላችሁ ባዶ እግራችሁን አትንቀሳቀሱ፣ በተለይ ሴቶች ሂል የሆነ ጫና ፈጠረብኝ ብላችሁ ባዶ እግራችሁን አትንቀሳቀሱ የሚለው ላይ ብዙ ችግሮቹ ነግረናችሁ ነበርና አንድ ኮመንት ምን ይላል? የሆነ ነገር ስታወሩልን እንዳይጣረስ በባዶ እግር መሄድ ለጤና ጥሩ ነው ስንባል፣ ሌላ ደግሞ አትሂዱ እስቲ አጠጋጉትና የት ቦታ እንሄድ፣ በባዶ እግር ንጽህናውን የጠበቀ ቦታ ይሁን ወይስ ይቅርና የሚል ጥያቄ አለ። ማለት ጠቀሜታ አለው የሚል ነገር የሰማችሁበት ቦታ ይኖራል በእርግጠኝነት። እኛ ደግሞ ጉዳቱን ነግረናችኋል። ስለዚህ ይሄ ነገር እንዳይጣረስ ምንድን ነው ማድረግ ያለባችሁ ነገር የሚለውን፣ ሁለተኛ ደግሞ ምናልባት ያላያችሁ ሰዎች ካላችሁ ገብታችሁ እሺ፣ እዚህ ባዶ እግራቸውን ሜዳ ያለብን ቦታዎች አሉ ወይ ላሉት ንጹህ ነው የሚባለው ሰርፌስ ምንድን ነው? የትኛው ነው ንጹህ? ከምን አንጻር ነው ንጹህ የምንለው? አይናችን እኮ በአይነት ብዙ ኢንፌክሽን የሚያመጡት ባክቴሪያዎች፣ የእግር ፈንገስ የሚያመጣው ፈንገሱ፣ ተላትሎች የሚያመጡት በቆዳችን የሚገቡት በአይን አይታዩም። የትኛው ሰርፌስ ንጹህ እንደሆነ የትኛው ሰርፌስ ደግሞ ቆሻሻ እንደሆነ ያው ማወቅ ይከብዳል። ስፔሻሊ ደግሞ ከኢንፌክሽን አንጻር በተለይ የስኳር በሽተኞች ወደ እግራቸው ላይ ነርቭ ችግር ቦታው ላይ መሰማታ ስሜት መቀነስ እንደዚህ ያላቸው ሰዎች እስከነ ጭራሹ ባዶ እግራቸውን ምንም አይነት ሰት ምክንያቱም የሆነ ነገር ቢቆርጣቸው አይታወቅም እና ኢንጀነራል እንጃ ሬኮመንድ የሚደረግ አንዳንዴ ይሄ እግራቸው ላይ መራመድ ችግር ላላቸው እንደዚህ የሆነ ፉት ዳይናሚክ ላይ ግን በአጠቃላይ ኢንጀነራል ባዶ እግር መራመድ አይመከርም። ስለዚህ ለጥንቃቄ ሲባል ነው። እሺ አሁን አንዳንዴ ከመሬት ጋር ያላችሁ ጫማ ስታደርጉ ምቾት መስጠቱ ብቻ ሳይሆን የእናንተ ሙሉ ዳይናሚኩ እንደዚህ ሲረግጥ ከእግር ጋር ዳይሬክት ሊገናኛልና ቆንጥጣችሁ መያዝ ትችላላችሁ የሚለውን ነገር ከሱ ጋር የተያያዘ የሚሉ ነገሮች አሉ። ነገር ግን እኛ እየነገርናችሁ ያለ ነው ሊፈጥሩባችሁ የሚችሉ ህመሞች ከሱ ጋር ተያይዞ ኢንፌክሽኖቹን ችግሮቹ ነው። ስለዚህ እነኝን ነገሮች ጥንቃቄ ማድረጉ ሞር ይሻላል። አሁን ሪስክ አውትዌይስ ቤኔፊት የምንለው አይነት ነገር ችግሩ ከጥቅሙ የትኛው ጉዳቱ ይበልጣል የትኛው የሚለውን የምታመዛዝኑ ከሆነ ጉዳቱ ይበልጣልና ስለዚህ ቤት ውስጥ ለራሱ ወልውለናል ንጹህ ነው ብትሉ ለራሱ ፓራሳይቶቹ የቱ ጋር እንደሆነ አናውቅም። አይናችን አያየውም፣ ባክቴሪያዎችን አናይም፣ ፈንገሶችን አናይም። ስለዚህ ይህን ነገር ጥንቃቄ እንድታደርጉ ነው። ይሄን ነገር ያልናችሁና የሚጣረስ ነገር ሆኖ አይደለም። እሺ፣ ስለዚህ ነገር ጥንቃቄ እንድታደርጉ ነው። ሚስት በትዳር ውስጥ እንደደበራት ብቸኝነት የተሰማት እንደሆነና የደበራት እንደሆነ በእነዚህ ምልክቶች ማወቅ ትችላለህ። አንደኛ፣ ሁል ጊዜ ሀዘንተኛ መስላ ትታያለች። አንዳንዴ ብትስቅም ከልቧ አይደለም። ሁለተኛ፣ ከዚህ በፊት አንድ ላይ ስታደርጉት ያስደስታት የነበረው ነገር አያስደስታትም። ለሁሉም ነገር ፍላጎት ታጣለች። ራሷን ለመንከባከብ ሊሆን ይችላል፣ ቤት ለማስተካከል ሊሆን ይችላል፣ ልጆቿን ለመንከባከብ፣ ውጭ ለመውጣት፣ ለሁሉም ነገር ፍላጎት ታጣለች። ሶስተኛ፣ በጣም ብዙ ነገሮችን የምታደርገው ብቻዋን ነው። አንተ አብረሃት እንድትሆን አትፈልግም ወይም አትነግርህም። በጣም ብዙ ነገሮችን ብቻዋን ታደርጋለች። አራተኛ፣ ሁል ጊዜ ይደክማታል። ደክሟት ነው የምትነሳው ጠዋት። የእንቅልፍ መዛባትም አለባት። ምንም ሳትሰራ ደክሟት ልታገኛት ትችላለህ። አምስተኛ፣ የምግብ ፍላጎቷ በጣም ይቀንሳል። ለነገሮች እንደ ድሮ ትኩረት አትሰጥም። የማስታወስ ችሎታዋ ይቀንሳል። አምስተኛ፣ በጣም ብዙ ጊዜ ስትጨነቅ፣ ስለመሞት ስታወራ፣ ሞቷን ስትመኝ ልታገኛት ትችላለህ። ወይም እንደዚህ አይነት ወሬዎችን ስታወራ ትሰማታለህ። ሰባተኛ፣ አጠገቧ ቁጭ ብለህ እያወራሃት ላትመልስልህ ትችላለች። ወይም ደግሞ ካወራሃት በኋላ ስለምን እንዳወራችሁ ራሱ ላታስታውስ ትችላለች። ስምንተኛ፣ በጣም በትናንሽ ነገሮች ትበሳጫለች፣ ሆድ ይብሳታል፣ ቶሎ ቶሎ ታለቅሳለች። ዘጠኝ፣ ራሷ ፈልጋ አታቅፍም፣ አትስምህም፣ ልትጠጋ አትፈልግም። እንደዚህ አይነት የሰውነት ንክኪዎችን በጭራሽ አትፈልግም። ሚስትህ ከእነዚህ ከ9 ምልክቶች ስንት እንዳገኘች ኮሜንት ላይ ጻፍልኝ። ከትራፊክ ፍቅር ይዞኛል ይለናል የዛሬ ባለ ታሪካችን። የታክሲ ሹፌር ነኝ። በዚህ ስራ ላይ 5 ዓመት ሆኖኛል። እናም በዚህ ዓመት በምሰራበት አንድ መስመር በተደጋጋሚ የማያት አንዲት ትራፊክ አለች። ወጣትና ቆንጆ ናት። 1-2 ቀንታኛለች። ታዲያ በቆይታዎች እሷን ሳያት ደስ ይለኝ ጀመር። እናም ያንን መስመር በተደጋጋሚ ማዘውተር አበዛ። ታዲያ ላናግራት ስሞክር በጣም ኮስታራና ቁጡ ናት። ታስፈራኛለች። ያለኝ አማራጭ በየሰበቡ መቀጣት ሆነ። ብቻ አሁን ላይ ቅጣቱም ሰልችቶኛል። ምን ትመክሩኛላችሁ? ያበጠ ይፈንዳ ብዬ እንደተመቸች ልንገራት ወይስ ይቅርብኝ?
እስኪ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ ይለናል የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡላት። የፍቅር ግንኙነት ወይም ትዳር ውስጥ ላላችሁ ብቻ የስልክ ህጎችን ልንገራችሁ። ድንግል የሆናችሁ ይህ ቪዲዮ እናንተን ስለማይመለከት አሳልፉት። አብራችሁ ስትሆኑ ስልካችሁን ሳይለንት አታድርጉ ወይም ደግሞ አታጥፉት። ባላሰባችሁት መንገድ ያ ሰው እናንተ እንዲጠራጠር ያደርገዋል። እናንተ ጋር በፍቅር አብሯችሁ ያለውን ሰው ስም ስልካችሁ ላይ ሴቭ ስታደርጉ ባልተለመደ አጠራር ወይም ደግሞ በቁልምጫ ወይም በፍቅር አጠራር ይሁን። ምክንያቱም በዚህ ብቻ ለዛ ሰው ያላችሁን ቦታ ማሳየት ትችላላችሁ። በጣም አስፈላጊና ግዴታ ካልሆነባችሁ በቀር አብራችሁ ሆናችሁ ስልክ አትነካኩ። መሀላችሁ ያለውን ግንኙነትና ፍቅር ያጠፋዋል። በምንም አይነት ሁኔታ ውስጥ ብትሆኑ ልክ ስትደውሉ እንዲሁም ደግሞ መጨረሻ ላይ ስልኩን ስትዘጉ በሰላምና በፍቅር ይሁን። ለማንሳት ወይም ደግሞ ቴክስት ለመመለስ የማትችሉበት ሁኔታ ውስጥ ከሆናችሁ ቀድማችሁ ለአጋራችሁ አሳውቁ። ምክንያቱም እንደዛ ካልሆነ ያንን ሰው ያልተፈለገ ጥርጣሬ ውስጥና መጨናነቅ ውስጥ ስለምታስገቡት። ምክንያታችሁንና ያላችሁበትን ሁኔታ ሳታሳውቁ ለረጅም ጊዜ ሳትደዋወሉ ወይም ደግሞ መልእክት ሳትጽፉ አትጥፉ። እዛ ሰው ውስጥ የነበራችሁን ቦታና ፍቅር ያጠፋዋል። የትዳር አጋራችሁ ወይም ደግሞ በፍቅር አብሯችሁ ያለውን ሰው የአደጋ ጊዜ ተጠሪ ወይም ደግሞ ኢመርጀንሲ ኮንታክት አድርጉት። ለዛ ሰው ምን ያክል ቅድሚያ እንደምትሰጡ ያሳየዋል። በጣም ደጋግማችሁ አትደውሉ። ካልተነሳላችሁ ወይም ደግሞ ቴክስት ጽፋችሁ የማይመለስላችሁ ከሆነ የተወሰነ ጊዜ መታገስን ልመዱ። የሚያጨቃጭቅና የግድ ሪሌሽንሽፓችሁ ውስጥ መወራት ያለበት ነገር ከሆነ በስልክ ከማውራት ይልቅ በአካል አውሩት። ድምጻችሁ፣ የሰውነት እንቅስቃሴያችሁ እንዲሁም ደግሞ ነገሩን የምትገልጹበት መንገድ በጣም ወሳኝና አስፈላጊ ስለሆነ የሁለታችሁና የግል የሆነውን ነገር ሶሻል ሚዲያ ላይ ፖስት ማድረግ ወይም ደግሞ ለሰዎች ለማሳወቅ አትጣደፉ። ሁሉንም ነገር በሚስጥርና በግል ለማድረግ ሞክሩ። የበለጠ በየትኛው ተስማማላችሁ? ኮሜንት ላይ አስቀምጡ።